መቆማችን ነው ማዝደር ይችላልሽ ምትልይስ ምትልይ ሞት ተደግሶብህ አልቆ ሁሉም ነገር አልቆልህ የኔ አምላክ ግን እጅን ይዞ ከሞት ቤት አወጣ። አሜን። እንድብዬ ድቆም ወታደር ነህ ለጌታ ክብር። መንፈስ ዓለም ላይ እንድትሞት ተደርጎ የተደገመ ድግምት አይ እግዚአብሔር ልጄ አይሞትም እኔ ከሞት አስመልጠዋለሁ አለ። አሜን። ከሱስ ውስጥ አስወጣዋለሁ አለ። አሜን። አንተ ድሮ እንዲያልነበርክም ወታደር ቤት ገብተህ ከመጣ በኋላ አካሄድ ሁሉ ነው የተቀየረ። እውነት ነው እግዚአብሔር እውነት ነው እውነት ነው። የተደገመ ድግም ዳፍርሰው በአቁጥር አጨብጭብ ለጌታ። መንፈስ ዓለም አየው ከደቡብ የሚወረወረው ቀስት አዲሱን አያገኝም አለኝ። አሜን። አዲሱ አጨብጭብ ለጌታ። በቃ ልጄ ምን ነካ? በቃ በዚህ ወጥመድ ሊገባ ነው ሊሞትብኝ ነው እንዴ? የኔ ጸሎት ከወታደር ቤት አምጥቶ አሁን ደግሞ ማይመች አካሄድ እየሄደ ነው ስትል ሰማው። በጣም ነው የሚጨነቀው። ደግሞ በጣም ነው የሚወደው። እንደ ጓደኛ ነው እንደ ወንድም ነው ያከብረኛል። ግን በጣም ክፉ ቦታ ነው። እዚህ ቅዱስ ትክክል ነው። እዚህ ቤት ነገር እውነት ጌታ ካንተ ጋር አታጨበጭም ጌታ። አሁን ድግምት ቤት ገባው ስሚና አየው። የተደገመ ድግምት ቤት ገብቼ ሲያይ ያንተን ፎቶ ነው ነው ፎቶይ ግን ተዘቅዝቆ ስፒል የሚመስል መርፌ ተወቅቶ እንድትጨነቅ እንድትሞት ተደርጎ የተሰራ በአባቴ ቤት ላይ የሐዘን ድንኳን እንድትተከል እግዚአብሔር እንዲህ አለ። አሁን የምስጋና ድንኳን ቀይሬያለሁ አለ። አሜን። በሱ የተነሳ ከባለቤቴ ጋር አልተስማማም። ትክክል ነው። በጣም ይጣላል። እኔ ትንሽ እኮ ነው ትንሽ እኮ ነው እኔ እኮ ትንሽ ነው አልኩት። ከዛ የተነሳ ደግሞ ጭንቅላትን ያ እውነት ነው። ትክክል ነው። አንዳንዴ ማታ እንቅልፍ ደግሞ የለም። እዛ ጋር ተነስ እስቲ አንተ። አዎ አባ ሁሉ ሰላም ነው? ሰላም ነው። ድምፁ ራሱ ያስፈራል። ሰላም አባ ሁሉ ሰላም ነው? እግዚአብሔር ይመስገን ሰላም ነው። ያ ልጸልይልህ? አዎ እግዚአብሔር ሰው የሆነ ከበባ ውስጥ ነው ያለኩ። ላውጣ አውጣ እግዚአብሔር ሰው። ይሄ ጫት እየቃሙ የሚሄዱ ሰዎች የምታውቀው ነገር አለ? አዎ ላስወጣ ከዛ ውስጥ አስወጣ እግዚአብሔር ሰው። አጨብጭብ ለጌታ። አባዬ አቤት። ሞት ተደግሶብህ አልቆ ሁሉም ነገር አልቆልህ የኔ አምላክ ግን እጅን ይዞ ከሞት ቤት አወጣ። አሜን። እውነት ነው እግዚአብሔር ሰው። እንድብዬ ድቆም እንዴ? አዎ ወታደር ነኝ። ወታደር ነህ ለጌታ ክብር። ላንተ አባቲ ሲጨነቅ አየው። እውነት ነው እግዚአብሔር ሰው። እዚህ ነው ያለው እሱ ራሱ። እሱ ነው? አዎ ያንተ ልጅ ነው? ተነሳ። ሃሌሉያ። ላውራ ወታደር ቤት ሄደ ነበር። አዎ በቅርቡ ነው የመጣው። ጀምሮ ሾልኬ መጣ። አዎ መንፈስ ዓለም ላይ እንድትሞት ተደርጎ የተደገመ ድግምት አየሁ። እግዚአብሔር ልጄ አይሞትም እኔ ከሞት አስመልጠዋለሁ አለ። አሜን። ከሱስ ውስጥ አስወጣዋለሁ አለ። አሜን። አንተ ድሮ እንዲያልነበርክም ወታደር ቤት ገብተህ ከመጣ በኋላ አካሄድ ሁሉ ነው የተቀየረ። እውነት ነው እግዚአብሔር ሰው። እውነት ነው እውነት ነው እውነት ነው። በጣም የተደገመ ድግም ዳፍርሰው አፍርሰው እግዚአብሔር በአቁጥር አዳር የሚል አድራ ነው። አጨብጭብ ለጌታ። መንፈስ ዓለም አየው ከደቡብ የሚወረወረው ቀስት አዲሱን አያገኝም አለኝ። አሜን። ማነው ስሚ? አዲሱ አጨብጭብ ለጌታ።
እግዚአብሔርን ያስመልጥሃለሁ አለ። አሜን አሜን። የአባትን ጸሎት ሰምቻለሁ አለ። አሜን። እግዚአብሔር ሰው አሜን። ሁልጊዜ የሚጨነቀው ለአንተ ነው። እውነት ነው። እግዚአብሔር ሰው ሁሌም ከመጣው ጀምሮ ነው ሁሌም የሚጨነቀው እግዚአብሔር ሰው። በቃ ልጄ ምን ነካ? በቃ በዚህ ወጥመድ ሊገባ ነው፣ ሊሞትብኝ ነው እንዴ? የኔ ጸሎት ከወታደር ቤት አምጥቶ አሁን ደግሞ ማይመች አካሄድ እየሄደ ነው ስትል ሰማው። በጣም ይጨናነቃል። በጣም ነው የሚጨናነቁ። ደግሞ በጣም ነው የሚወደው። እንደ ጓደኛ ነው፣ እንደ ወንድም ነው። ደግሞ ያከብረኛል። ግን በጣም ክፉ ቦታ ነው ሙሉ። በቃ እዚህ መንፈስ ቅዱስ ትክክል ነው። እዚህ ቤት ግልጽ ነገር ነው። ግልጽ ያወራ ነው። እውነት ጌታ ካንተ ጋር አለ። አታጨበጭም እንደ ጌታ። ይህ ሰው የሚፈልገው መብላት መጠጣት አይደለም፣ ልጁ እንዲስተካከል ብቻ ነው የሚፈልገው። እሱ ግን ተይዟል። አሁን ድግምት ቤት ገባው። ስሚና አየው። የተደገመ ድግምት ቤት ገብቼ ሳይ ያንተን ፎቶ ነው ሚያው። ፎቶይ ግን ተዘቅዝቆ ስፒል የሚመስል መርፌ ተወግቶ እንድትጨነቅ እንድትሞት ተደርጎ የተሰራ በአባቴ ቤት ላይ የሐዘን ድንኳን እንድተከል እግዚአብሔር እንዲህ አለ። አሁን የምስጋናን ድንኳን ቀይሬአለሁ አለ። አሜን አሜን። አባዬ ጌታ ከዚህ ሰዓት ጀምሮ ነገርን ቀይሬአለሁ አለ። አሜን። አባቴና እናቴ በአንተ ጭንቀት አለቁ። እውነት ነው። እግዚአብሔር ሰው አለቁ። አንተ ራስህ በልቤ እተዋለሁ ስትል ጠዋት አድሮ አዲስ ይሆንብሃል። እውነት ነው። አንተ ሳትፈልግ እየመጡ እየጎተቱ ያውጡካል። ትክክል ነው። እግዚአብሔር ሰው ይሄ ከበባ ይመታ ወይ? አንተ ልጄ ነገ ይጦረኛል ይደግፈኛል ብለህ የተማመንከውን ጠላት ሊውጥ የመጣ ዘንዶ አናቱ ይወጋ። አሜን። ይወጋ። ምን ይሁን? አትንጂ ከፍ አድርግልኝ እስቲ ልናገር። ሰበር ዜና አለኝ። በዚህ ምሽት ላይ ጠላት ውድቀታችሁን ሲጠብቅ እግዚአብሔር ክብራችሁን ያሳያል። አሜን። መንፈስ ዓለም ላይ አየሁ። ጠላት ደግሶ አየሁ። ልገልጭ ጨርሶ አየሁ። ልጄ በንስሐ ከተመለስ በጋ አይችልም አለ። አሜን። ከዚህ በኋላ አንተ ራሱ የእግዚአብሔር ባሪያ ሆነሃል። አሜን። ይህ ሰው ከጠላት ወጥመድ ሲወጣ አየሁ። አሜን። አንተ ወኪልም ቢሆን እጅ ነርሳ ልጆቻችሁም ቢሆን ገና ሊወለድ የተዘጋጀ ቢሆን ከጠላት ከበባ ይወጣል። አሜን አሜን። ልናገር በሱ የተነሳ ከባለቤቴ ጋርም አልተስማመክም። ትክክል ነው። አንዳንድ ቆንቃ በጣም ይጣላል። እኔ ትንሽ እኮ ነው ያልኩት። ትንሽ እኮ ነው። እኔ እኮ ትንሽ ነው ያልኩት። ከዛ የተነሳ ደግሞ ጭንቅላትን ያማል። እውነት ነው። ራስ ምታት። ትክክል ነው። አንዳንዴ ማታ እንቅልፍ ደግሞ የለም። እግዚአብሔር ቤታችሁ ላይ የምስጋና ድንኳን ተክያለሁ አለ። አዲስ ነገር ትሰማለህ። ከዚህ በኋላ ጭንቀቱም ካንተ ህይወት ወርቋል አለኝ። ዘይት ቶሎ በል ዋና ዘይት። እግዚአብሔር እንዲህ አለ፣ የሚያስጨንቅ መትቻለሁ አለ። ከደቡብ ነው እኮ የሚመጣ የሆነች ጦር አለች። እስቲ ተበተበላ እጅ ከፍ አድርግልኝ። እስቲ ከፍ አድርግ። ከየትኛውም ይሁን ወደ እናንተ የሚወረወር ጦር እንዲበጠስ። አሜን አሜን። ሲበጠስ በሉ እስቲ። እግዚአብሔር ለአንተ ስፍራ ሲያዘጋጅ አየሁ። አሜን። ስፍራ ሲያዘጋጅ አየሁ። አሜን። ነገርን ሲቀይር አየሁ። አሜን። ዛሬ ያገለገልኩት ንዴትን መቆጣጠር የሚል የራሴ ናት። የራሴ አገልግሎት ናት። የራሴ ናት። ንዴትን ምን ማለት መቆጣጠር። አሁን እኮ እኛን ኪሳራ ውስጥ እያስገባ ያለ ምንድነው? አለመቆጣጠር። የት እያስገባ መሰላችሁ? የሆነ ነገር ሲበላሽ እንዴት አንተ ጋር እየጸለኩ ተንበርክኬ አንተን እየለመንኩ እንዴት ተበላሸ ስትሉ ሌላም ድርግም። አንድ ነገር ሲበላሽ ሌላ ሊመጣ ነው። የክርስቲያን መልስ ምን ሊመጣ ነው? አንተ እሱን ይዘ እሱ ማለት ልንገር አይደል? የት በር ከተዘጋብህ ከፊት ለፊት ሌላ በር ሊከፈት ነው ማለት ነው። አንተ ግን ዞር ብለህ የተዘጋውን በር እያየ ድሮ ወረፋ ነበረው እኮ ድሮ እኮ አየር ነበረው ምትል ከሆነ ሌላም አይከፈትም። እንዲህ ዞር ብለህ ማሳውን ክብር አለ ከፊቴ እግዚአብሔር ይጎበኛል። ና ፈጥነህ ባየ ና ፊት ለፊቱ ላይ ተንበርከክ። አባቴ ፊት ለፊት አጥፍቻለሁ ማረኝ ብለው
ከዚህ ነው የሚጀምረው ምህረት። አባ ይቅር በለኝ በል። አጥፍቻለሁ፣ በድዬሃለሁ፣ አሳዝኛለሁ፣ አንተንም አሳዝኛለሁ፣ የሰማይንም አምላክ አሳዝኛለሁ። አንተ ይቅር ስትለኝ የሰማይ አምላክም ይቅር ይለኛል። በፊቴ ወድቄያለሁ፣ ይቅር በለኝ በለው። አባዬ አጨብጭቡ ለጌታ። ሃሌሉያ። እጅን ከፍ አድርግ፣ ሁለት እጅን ከፍ አድርግ፣ አይንን ጨፍን። ሃሌሉያ። ጌታ ይችላል። ያዘው። ከላው ላይ አጨብጭቡ ለጌታ። ከፍ አድርግ፣ እጅን ከፍ አድርግ። ሃሌሉያ። አዲስ ነገር፣ ጭንቀት ይወገድ። አጨብጭቡ ለጌታ። እጆቻችሁ ከፍ አድርጉልኝ። ሰበር ዜና አለኝ። ሰበር ካልኩ ረገጥ አድርገህ ተቀበል። ሰበር ዜና። ጠላት እናንተ ቤት ልመታ ሲራመድ እግሩን ሲመታ አየሁ። አሜን። እግዚአብሔር እግሩን ሲመታ አየሁ። አሜን። እጅን ከፍ አድርግ። ጠላቴ ተቀድሟል በልስ። ከዚህ በኋላ ማንም አይችለኝም። ከዚህ በኋላ ሆነለት። የሚገርም ነው። በኢየሱስ ሆነለት። አጨብጭቡና አስቀምጡ። እዚህ መስመር ላይ እስቲ አዳነች አንቺ ነሽ? ልጸልይልሽ? አዎ። አይንሽን ጨፍኝ እስቲ። የባለቤትሽን ታሪክ ላውራ። አይንሽን ጨፍኝ። ስምሽ አዳነች ነው? አዎ። ባለቤትሽ አስቸግሮሻል? እውነት ነው። ምርር ነው ያለሽ? እውነት። አንደኛ እየጠጣ አስቸግሮሻል? እውነት። ሁል ጊዜ ነው እያስቸገረሻል? እውነት ነው። ምርር ነው ያለሽ? እውነት። እግዚአብሔር ከአደጋ አስጥየዋለሁ አለኝ። እውነት። አሜን። እውነት ነው። አሁንም ደግሞ ቅርብ ጊዜ ታሞ ነበር። እውነት። ይሞታል ተብሎ ነበር። እውነት ነው። እሱንም ያስጣልኩት እኔ ነኝ አለ። እውነት ነው። አሁን ይህ ሰው በንስሐ ቶሎ ካልተመለሰ እኔ እገለዋለሁ አለ እግዚአብሔር። ሁል ጊዜ ንስሐ ይገባል፣ ይመለሳል፣ ንስሐ ይገባል፣ ይመለሳል። አስቸግሮኛል ቤት ውስጥ። ግራ ነው የተጋባችሁት? እውነት ነው። ጋብቶኛል። ግራ ምርር ነው ያለሽ? እውነት ነው። ምርር ብያለሁ። የምትናገርም ሰው አይደል? ብቻሽን ስታለቅሽ ያየው? እውነት ነው። ሁል ጊዜ ነው የምለቅሶ። በቃ አንድ ወንድ ልጅም ያለውን እንደ በሱ ሱሳ ነው በሰፈር ለክፉ ልጆች ጋር ሆኖ። ይሄ በማ ቁጥር የሚጠራ ማ የበቀለ አባት በማ ብሎ ነው የሚጠራ? ማን ነው? መሰላ። አጨብጭብ ለጌታ። ይሄ ስም የመጣ ከዛ ቤት የሚወረወር ቀስት አለ። እውነት ነው። እግዚአብሔር እኔ እሰብረዋለሁ አለ። አሜን። እኔ እሰብረዋለሁ። አሜን። ባንቺ ህይወት ላይ የተደገሰ ድግስ አለ። እውነት ነው። ከባለቤትሽ የተነሳ ወገብሽ በጣም ነው የሚያምሽ። በጣም ሁል ጊዜ ህመምተኛ ነኝ። ስራ እንዳሰሪ ተቆልፈሽ ቤት ውስጥ ነው ያለሽው። እውነት ነው። እንዳለ ለማንም አልናገርም። ለጌታ እንዴት ይችላል ሁሉ ነገር። ለኔ መርፌ መድኃኒት ኪኒኒ ዶክተር አንተ ብቻ ነኝ። ለማንም አልናገርም። ለመርፌም ለምርመራም ልሄድም ብርም የለኝም። ብሬም ወርቅም አንተ ነኝ። ገላለሁ ካለም አንተ ነህ፣ አኖራለሁ ካለም አንተ ነው። ካንተ ውጭ አልወጣም ብዬ ነው ምስጢር ነው የምናገረው። እሱንም ድግምት ነው ዛሬ ይፈርሳል። አሜን። አተቀኝ እጅ ከፍ አድርግልኝ። ሰበር ዜና አለኝ። ያስጨነቃችሁ ይስማ፣ ያናወጣችሁ ይስማ፣ የከበደባችሁ ይስማ። ዛሬ እግዚአብሔር አዋጅ በአዋጅ ይሽራል አለኝ። ሃሌሉያ
እጆቻችሁ ከፍ አድርጉ። ስጡኝ ቀኝ እጆቻችሁን። ልተንቢ ልናገር። ተቀበለኝ። ያላቅ ብቻ ለአንድ ሰው ወጥመዱ ሲሰበር አየሁ። አሜን። እግዚአብሔር አምላክ ከሞት የሚያድነው ሰው 27 ሰው አለ ያለ እዚህ ጉባኤ። እጅ ከፍ አድርግልኝ። ልናገር ወይ እስከ ዛሬ በእንባ የታወቃችሁ ሰዎች፣ እስከ ዛሬ በችግር የታወቃችሁ ሰዎች ዛሬ እናንተ መታወቂያ ይቀየራል። አሜን። መንፈስ ዓለም ላይ አየሁ። እኔ አንቺን እያየሁ አንድ ሴት አየሁ። እችን ሴት እግዚአብሔር አምላክ ስሟን ይሰጠኛል። እችን ሴት ከቤትሽ ላይ አንቺ ማታቂውን የባለቤትሽን ጥቁር ቲሸርት ይዛ ሄዳ አስደገመች። ተደገመ። እዛ ላይ 2 ስም ነው ያለ። ከላይ የሚያው ስም አዳነች የሚል ስም ነው። አዳነች የማ ስም ነው? አተጂ ከፈርግ ልናገር። ዛሬ ትንቢት ነው የምናገረው። በዚህ ሳምንት ያልተጠበቀ ጉብኝት ይሆንልህ። አሜን። በዚህ ሳምንት ለረጅም ዓመት የተያዘ ጤንነት ይመለስ። አሜን። ይህ ሳምንት የሰላም ይሆንልህ። ይህ ሳምንት የደስታ ይሆንልህ። እጅግ ከፍ አድርግና አሜን አሜን። እናቴ አሜን። ባለቤትሽ ድሮ ስጋ ቤት አካባቢ ይሄን ነበር። ቄራ ይሰራል። ከፍ አድርግ። እጅግ ባግ ገና ነው ጉድ ይወጣል። አንተ ቄራ ላይ የተደገመ ድግምት ይፍረስ። ሹራቡ በደም ተለውሶ ነው። በደም ነው የተቀባ፣ በከብት ደም። ጥቁር ቲሸርት እላው ላይ የባልዮ ስም አለ። አሁን የጠራችው ይሄንን እግዚአብሔር እንዲህ አለ፣ ድግምቱን አፍርሻለሁ አለ። አሜን። ትልቁ ደግሞ ይህ ሰው በዚህ ቅርብ ቀን ካልተመለሰ ትልቅ ጉድጓድ ተቆፍሮ አልቆለት ነው የሚያው ሊቀበር ማለት ነው። ይህ ሰው አንዳንዴ ከፈለገ ጴንጤ ይሆናል፣ በማይታወቅ መንገድ ኦርቶዶክስም ይሆናል፣ በማይታወቅ ሌላ እምነትም ይሆናል። ሁሉንም ትቶ አንዳንዴ ዝም ይላል። እኔ እግዚአብሔር እንዲህ አለ፣ 2 ጊዜ ምልክት አሳይቻለሁ አለ። 3ኛ ምልክት ግን ሞት ነው ይለኛል እግዚአብሔር። ትችላለህ ኢየሱስ። አንተ እጅ ከፍ አድርግ። ወደ እናንተ የተወረወረ ቀስት ይሰበር። አሜን። ሰበር በጌታ። እናቴ ተነሽልኝ፣ ተነሽ። ላንቺ ልጸልይ። አንቺ ምግብ ቤት እየሰራሽ እያለ ምግብ ቤት ላይ አንቺ የሚሰሪበት ምግብ በቴካዌ ሳይን ተደርጎ በፌስታል ተደርጎ ጦንቃይ ቤት ሄዶ ተደግሞ መጥቶ ተቆፍሮ ነው የሚያው። ተቆፍሮ ምን ሆኗል? ተቀብሮ ነው የሚያው። እግዚአብሔር አምላክ መንፈሱን ሽባ አድርጌያለሁ አለ። ከዚህ በኋላ ትልቅ ሆቴል ይኖርሻል አለ። ጌታ ደግሞ እኔን ታገለግኛለሽ አለ። ምንም ይቅርብኝ እናንተን አገለግላለሁ። ከፈርክ ዛሬ አላቂ ብቻ ለአንዳንድ ሰው አረማመዱ ይከብዳል። አሰባበካችሁ ይከብዳል። የሥራ በራችሁ ይከብዳል። ሟርተኛ ቤት ሲደግም የእናንተ ቤት እየበረታ ይሄዳል። ማን ነው እኔ ነኝ ብሎ የሚቀበለው? ትንቢት አለኝ በዚህ ምሽት ላይ ነገራችሁ ከተያዘበት ተለቀቀ። አሜን። ይችላል። የተደገመ አሁን ባለቤትሽ ነው እያስቸገራለ። አሁን በቅርብ እቺ ቋቋ እያደረገ ነው። ምን እንደሆነ ታውቂያለሽ? ተልእኮ የመጣ ነው። ይሰበር። የአንቺ ባልም እየጠጣ አስቸግሯል። የአንቺ ባል ድሮ ማመን አላት፣ ጠፍታ ነበረ፣ ተመልሳ መጣ ነው። ትጠለስ ታምናለሽ? አምናለሁ። ይሄ ውሃ ለሱ እሬት ይበልለት ይበል ወይ ይበል። ሲጠጣ እያስመለሰ ይውጣ። እሺ ይሁን ነበር። እሺ ካያሽ ነው አጫጭሙላ። ይሄም ላንቺ ባል አጠጪው፣ ጭንቅላቱን ድፊ። ጉድጓድ ተቆፍሮብያል። ቶሎናና ውደቅ እግዚአብሔር ቤት። እሺ አሁን አንቺን አንደኛ ወገብ ነው የሚያምሽ፣ ጭንቅላትሽን ያማል። እሱ ብቻ አይደለም እግርሽንም ያማል። እውነት ነው። በዚህ እጄና በዚህ ከፋርክ እናቴ አንቺንም ወገብሽን ሲያማየው ይሄ መድኃኒት ነው። አሜን። ያሽ
ያዙለት። አጨብጭቡ ለጌታ። በቅርብ ቀን መልካም ዜና መስማት ሆኖልሻል። ያየሁት ይሄ ነው። በቃ ማራዘም አልችልም። ያየሁት አይበቃም። ዝም ብዬ ላቀባጥር እንዴ? በሰማይ ላይ እሄዳለሁ ምድሪቱ ላይ ተንቀሳቀሱና ላቀንጊያጎ ላሸሬቻ ላቀንጊያጎ ላብትያጎ ሸሬቾ ሰባና ሲናፔቱቸች ላቦትያጎ በሩሽ በሩ ላቀንጊያጎ ሰባና ሲናፔ ላቦትያጎ ጆና ሁሉ ሲትያጎ ላቀንጊያጎ ላሸሬቾ ጌታ ሲፈታ እንዲህ ነው። አሜን አሜን። ጌታ ይችላል አይችልም? ይኸው ተሸክሟት ነው እንግዲህ ያመጣት። እንግዲህ እሷን ወክ እያደረገች ልትሄድ ነው። አሜን አሜን አሜን። ጌታ ይችላል አይችልም?